በቀበሌ ቦታቶ ለበታው እኔ እዛም አለ ማለት እሺ ሻለ ለክስከስ በቃውታ እሺ ችግር ሰላም ውድ የአኪባ ቤተሰቦች እንደምን አላችሁልን? በያላችሁበት ሰላማችሁ ይብዛ። እኛ ደህና ነን። በእናንተ ድጋፍና በእናንተ ኮመንት እየበረታን እየጠነከርን ነው። ያው ታውቃላችሁ እኔ ትንሽ ጉዳይ የራሴ ችግር ስለገጠመኝ ወጣ ብዬ ነበረ። ነገር ግን በአካል ልለያቸው እንጂ በህሊና አብሬያቸው ነበርኩኝ። ምክንያቱም እያንዳንዱን ነገር ግዴታ ለእናንተ ትክክለኛ መረጃ ማድረስ ስላለብን እና ደግሞ እናንተም ትማሩበታላችሁ እያልን እየሰራን ስለሆነ ከዛ በተረፈ ደግሞ እያንዳንዱ ነገር የተጎዳ ሰው ነፃ መውጣት አለበት፣ የጎዳ ሰው ደግሞ መያዝ አለበት በሚለው ለእናንተ ይህን መልእክት እያደረስ ነበረ። እያንዳንዱን ነገር ለእናንተ ስናደርስ ቆይተናል። ያም ሲሆን እኔ በአካል ልራቃቸው እንጂ በህሊና አብሬያቸው ነበርኩኝ እያንዳንዱን ነገር እና ዛሬ ላይ ይሄው እኔ ወንድማችሁ ከች ብያለሁ። ባለፈ በተደረገው ቪዲዮ ማለት ባያችሁት ቪዲዮ እያንዳንዱን ነገር አይታችኋል እና ትንሽ ከበድ ያለ ነገር ነው ማለት እንዴት ልንገራችሁ ማለት ውስብስብ ያለ ነገር ነው። ነገር ግን ይህን ውስብስብ ያለ ነገር ግን ይፈታል። የማይፈታ ነገር የለም፣ ሁሉም ነገር ይፈታል። እና ይህንን ቪዲዮ ለእናንተ ትልቅ መማሪያ ይሆናችኋል ብለን ነው ይዘነው የመጣን። እያንዳንዱን ነገር እውነቱ የቱ ጋር ነው፣ ውሸቱስ የቱ ጋር ነው የሚለውን ነገር በደንብ እያጣራን የተጎዳ ሰው ነፃ ይወጣል፣ የጎዳ ሰው ደግሞ ቅጣቱን ያገኛል ማለት ነው። እያንዳንዱ ነገር ግን አብራችሁን እንድታዩ እና ደግሞ ለምትሰጡን ኮመንት፣ ለምታደርጉልን ድጋፍ ቤተሰቦቻችን በጣም ከልብ እናመሰግናለን። አሁንም ድጋፋችሁ አይለየን። እያንዳንዱን ነገር እናንተ ናችሁ ጥንካሬያችን፣ ብርታታችን። በምታደርጉት ኮመንት፣ በእናንተ ኮመንት ነው እኛ የምንንቀሳቀሰው። ምክንያቱም እኛ ያላየነውን እናንተ ታያላችሁና የእናንተ መግዣ ትልቅ ጥቅም አለውና በመቀጠል ይህንን ቻናል ሰብስክራይብ፣ ላይክ እያረጋችሁ ኮመንታችሁ ሳይለየን አብራችሁን ሁኑ። ለምታደርጉልን አስተያየት በሙሉ አሁንም ልባዊ ምስጋናችን እንደቀጠለ ነው። እንግዲህ በባለፈው ቪዲዮ እንዳያችሁት እህታችን ተጠቁማ ወደዚህ መተናል። ያ ማለት ትንሽ ውስብስብ ያለ ነገር ነው። አባት በልጁ ላይ እንዲህ አይነት ነገር ያደርጋል ተብሎ ምናምን አይገመትም፣ እኔም አልገምትም። ግን እስኪ እውነት ነው ውሸት ነው የሚለውን ነገር ከራሱ ከሰውየው አንደበት እና ደግሞ እኛም ዝም ብለን አይደለም የምንሄደው፣ አጣርተን ነው እያንዳንዱን ነገር ለማጣራት ሞክራል። ግን ያጣራነው ነገር ውሸት ነው እውነት ነው በራሳችን መንገድ አንሄድም። እያንዳንዱን ነገር ከባለቤቱ ጋር ተጋፍጠን ነው። ያ ማለት እንዴት ነው እውነቱን የምናውቅበትን መንገድ ባለቤቱን እያንዳንዱ ነገር መረጃውን ይዘን ከሚያወራው ከእንቅስቃሴው ካነጋገሩ በደንብ የምንከታተለው ነው የሚሆነው። ይሄንን ስንከታተል ግን እናንተ ሙሉ ቤተሰቦቻችን አብራችሁን ተከታተሉ። እገዛችሁ አይለየን። ሰብስክራይብ አርጉ፣ ሼር፣ ኮፒ ሊንክ አርጉ። ስለዚህ በቃ አትለዩን። የእውነት የእናንተ እርዳታ እንዴት ብዬ ላስረዳችሁ በጣም ትልቅ ጥቅም አለው። ምክንያቱም እኛ ለእናንተ ብለን ነው የምንለፈው። ከባድ ነው ታውቃላችሁ። እንደዚህ አይነት ነገር ላይ አንድ ሰው ሀቁ ሲወጣበት ሊገልም ይችላል፣ ሌላ ነገርም ሊያስከትል ይችላል። ግን እኛ ከካሜራ ጀርባም ክሩ ምናምን ስላለ ዝም ብለን ባጭሩ እንደዚህ ሌላ ነገር የሚደርስብን ነገር የለም። ቢሆንም ግን አዳጋውን እናንተ ታውቃላችሁ፣ ትረዳላችሁ፣ ፔኑን ትረዳላችሁ። ያ ማለት ሰው እውነታው ሲወጣበት ምንም ነገር ከማድረግ ወደ ኋላ አይልም። ስለዚህ ይህንን ሁሉ ቻሌንጅ ተጋፍጠን ነው ለእናንተ የምናደርስና እናንተም ደግሞ እገዛችሁ አይለየን። ስለዚህ እስኪ የዛሬውን ቪዲዮ ደግሞ እውነት ነው ውሸት ነው አባት በልጁ ላይ ያደረገው ነገር የሚለውን ነገር አብረን የምናይ ይሆናል። አብራችሁ ተከታተሉን። እንግዲህ ተመልካቾቻችን ሰውየው ቤት ደርሰናል። አብረን ገብተን እስኪ የሚሆነውን ነገር እናያለን። አለ ተብላችኋል ግን እርግጠኛ ናችሁ? እኛ ነን። እሺ ሰላም ወንድሜ፣ እንዴት ነህ? ሰላም ነህልኝ? አለን ይመስገን። ሁሉ ሰላም አለን ይመስገን። ውስጥ መግባት ይቻላል ፍቃደኛ ከሆንክ? ምን ፈልገህ ነው? እኛ ጋዜጠኞች ነን። እሺ ስላንተ የተወሰነ አንዳንድ ነገሮችን ሰምተን ነበረ። ማለት የደረሱብህን ነገሮች ሰምተን ነበረ። በጣም ከባድ ነገሮች እንደደረሱብህ ኢቭን ከትልቅነት ወደ ትንሽነት ብዙ ኪሳራዎች እንደገጠሙ ምናምን ያሉትን ነገሮች ሰምተን ነበርና ይህን ነገር ምናልባት በእኛ ቻናል
ያለን ያቅማችንን አንደኛ ደግሞ የደረሰብህን ነገር በደንብ እንትን ብለን የምናግዝህ ነገር ካለ ይህንን ሰምተን በጣም ፊል አድርገን የመጣ ነውና ውስጥ ገብተን ማውራት የምንችል ከሆነ ይህንን ከአንተ አንደበት መስማት ፈልገን ነበር። ፈቃደኛ ከሆንክ እናመሰግናለን። ሰላም ናችሁ? እግዚአብሔር ይመስገን ሁሉ ሰላም? ሰላም አሜን ይመስገነው። እንዴት ነህልኝ? አለን ይመስገነው። ያው እንግዲህ ተመልካቾቻችን እንዳልናችሁ እንግዲህ ሰውየው ቤት ገብተናል። ያው የደረሰበትን ነገር በጣም ከባድ ነው። አግኝቶ ማጣት ከባድ ነው። በተለይ ለወንድ ልጅ ትንሽ ይከብዳልና እስኪ ያለውን ነገር ከስምህ ጀምሮ ማን እንበል ማለት ምንድን ነበር የምትሰራው የሚለውን ነገር አብረን ለመነጋገር ስለሆነ የመጣ ነው። እስኪ ከስምህ ጀምረን ለተመልካቾቻችን አስተዋውቀን። ስሜ አቶ ከበደ ይባላል። ያው የተለያዩ ስራዎች እንሰራ ነበረ፣ የተለያዩ ቢዝነሶች ሰራ ነበረ ምናምን። ያው አነሳሴ ከትንሽ የተነሳሁት ግን ያው ምናልባት አንተም ታሪኩን አውቀዋለሁ ወይም ሰምቼዋለሁ ምናምን እንዳልከው ያው የተለያዩ ስራዎች እንሰራ ነበረ። በአስመጪና ላኪነት ውስጥ እዚህ ሀገር ውስጥ አንዳንድ ካምፓኒዎች ምናምን በመክፈት ምናምን በተለያየ ቢዝነስ ውስጥ ምናምን ነገር ተሳተፍ ነበረ ምናምን ነገር እና ያው ያለው ነገር ይሄ ስራው ይሄ ይመስላል። የደረሰብህ ነገር እኔም ማለት ከክሩ አባላቶች ጋር ሆነን እያየን ነበርና እንደዚህ አይነት ህይወት ውስጥ ያሉ ሰዎች በምን ምክንያት ነው ሊከስሩ የሚችሉት? ችግሩ ምን ሊሆን ይችላል? ምክንያቱም አሁን ሁሉም ሰው ዛሬ ስላለው ነገም አለው ማለት አይደለም እና ምናልባት ከአንተ የሚማሩት ነገር ሊኖር ይችላል። በምን ምክንያት እንደከሰርክ ይህንን ለተመልካቾችም ትምህርት ነው። ሲቀጥል ደግሞ ለአንተም የከሰርክበት ምክንያት እንትን ብለን እኛም በተቻለን የምናደርግልህ ነገር ሊኖር ይችላል። ተመልካቾቻችንም ደግሞ ብዙ ነገር ሊያግዙህ ይችላሉና እስኪ ይሄንን ነገር ምንድን ነው የደረሰብህ? ምን ነበር የምትሰራው? አንድ አይነት ንግድ ነበር የምትሰራው ወይንስ የተለያየ ንግድ ነበር የምትሰራው? እስኪ የሚለውን ነገር እያንዳንዱ ነገር ለተመልካቾቻችን እስኪ አብራርተህ ንገርልኝ። አዎ እንዳልኩ ነው፣ የተለያየ ንግድ ውስጥ ነበር የምሰራ የነበረውና መኪና ከማስመጣትም ጨምሮ እዚህ ሀገር ውስጥ ያሉ አንዳንድ ካምፓኒዎች ጋር ከነሱ ጋር ሼርም ሆኜ በመስራት ምናምን የተለያዩ ነገሮችን ሰራ ነበረ። ያው ቅድም ነግሬሃለሁ እና እንደዚያ ነገሮች ሰራ ነበረ። በምን አይነት ምክንያት እንዴት እንደዚህ ሊሆን እንደቻለ እኔ ለራሱ ውስጥ እስካሁን ድረስ ግልጽ የሆነልኝ ነገር የለም እና ብዙ ሰራተኞች ነበሩ፣ በተለይ ብዙ ማስተዳደራቸው ሰራተኞች ነበሩ። ያው እንደ ካምፓኒው ብዛት እያንዳንዱ ቦታ ላይ ብቻህን አትሰራም። ያው እኔ ዋናው ሲኢኦ ብሆንም ማለት ዋና ስራ አስፈጻሚው እኔ ብሆንም በእያንዳንዱ ካምፓኒ ውስጥ የሚሰሩ የተለያዩ ስራ አስኪያጆች አሉ። የተለያዩ በስራቸው የሚሰሩ ብዙ ሰራተኞች አሉ። እንደየ ደረጃቸው ብዙ የተለያዩ የስራ ኃላፊነት ያላቸው ሰዎች ነበሩ። ያው የእነሱ የበላይ እኔ ብሆንም እንደ ካምፓኒው ባለቤት ማለት ነው። ያለው ነገር ይሄ ነበረና መቼና እንዴት ይሄ ሊፈጠር ይችላል ብዬ እኔ አስቤ አላውቅም። ብቻ ያው እንደምታየው ነው። በቃ አሁን በአሁኑ ሰዓት ያለው ነገር ተፈጠረና እንደ ያን ነገር ውስጥ ገባሁ ለማለት ነው። እኛም ማለት እንደዚህ አይነት ነገር ስንሰማ ትንሽ ከበድ ያለ ነገር ነውና ስልህ ትንሽ ይከብዳል። አግኝቶ ከማጣት እዛው በነበርክበት መቆየት ይሻል ይመስለኛል። እንዲሁ ማለት እንደ ህይወት ደረጃም ስታስበው ወደታች ስትወርድ ብዙ ነገሮች እንደውም አንተ በጣም ጎበዝ ሰው ነህ ማለት ሌላ የሆነ ስትረስን በሽታ ሌላ አይነትን በሽታ ሊደርስባቸው ይችላል እና እንደው መነሻ ካፒታልህ ምን ነበር? ማለት አሁን አንዳንድ ሰው በእቅድ ይነሳል፣ አንዳንድ ሰው ደግሞ እንዲሁ ዝም ብሎ ባለው ነገር በድፍረት ይገባል እና አንተ እዚህ ስራ ውስጥ ስትገባ ማለትም እነዚህ አይነት ንግዶች ውስጥ ስትገባ አንተ ነህ ክሬት አድርገህ የገባኸው ወይንስ ሌላ የሚያግዝህ ሰው ነበረ? ምንድን ነበር ማለት በደንብ አስበህበት ከገባ ልትከስር አትችልም። ያው የታሰበበት ነገር ሁሌም እያሰብክበት ስለምትሄድ እድገትህን በዛው ልክ ነውና ይህንን ካወቅ ምናልባት ጉዳትህን ማለት የገጠመህን ችግርም ልታወቅ ትችላለህና ምናልባት ሳላስበው የወደኩበት መንገድ አለ ብለህ የምታስበው ነገር ካለ እስኪ። መቼም በምክንያት ነው የምትወድቀው እንጂ ያለ ምክንያት መቼም ኪሳራ ይመጣል ብዬ አላስብም። የስራ መነሻዬ ያው ቤተሰቦቼ ነጋዴዎች ነበሩ። አባቴ ነጋዴ ነበረና ያው በሱ ነው ትንሽ መነሻዬ ነበረኝ። ያው እኔም እንደዚህ አይነት ስራ መስራት እፈልጋለሁ ምናምን ቤት ስለው ከተማርኩኝ በኋላ ማለት ነው። ትምህርት ከጨረስኩ በኋላ
እንደዚህ አይነት ስራዎች መስራት እፈልጋለሁ ምናምን ብዬ ነገርኩት ማለት ነው። ከዛም በኋላ እሺ ምናምን አለ። የተወሰነ ጊዜ ከእሱ ጋር እንድሰራ አደረገ። ያው ለኤክስፒሪየንስ እንዲኖረኝ ማለት ነው። በንግዱ ዓለም ውስጥ ልምድ እንዲኖረኝ ከእሱ ጋር እንድሰራ አደረገ። ከዛን ያው በቃ የራሴን መስራት እችላለሁ ብዬ በማስብበት ሰዓት ላይ ያው የተወሰነች ነገር አባቴ ትንሽ ፈንድ አደረገልኝ እና በዛ በራሴ መንቀሳቀስ ጀመርኩኝ። በቃ በጣም በማልጠብቀው ፍጥነት ውስጥ እዛም መጋዘኖች መክፈት ጀመርኩኝ። እዛም የሆነ ነገር ማድረግ ጀመርኩኝ። እዛም የሆነ ነገር ብቻ በጣም ብዙ ነገሮች መስራት ጀመርኩኝ እና ያው ውጥቀት ለምትለው ነገር መቼና ይሄ ሊፈጠር ይችላል ምናምን ነገር ብለህ አታስበውም። ያው ንግድ ሲሆን ደግሞ ብዙ አጠብቅም። በውስጥ የራስህ የሆነ ጠላት ሊኖርህ ይችል ይሆናል። አብረው የሚሰሩ ሰራተኞችም እነሱም ጠላት ሊሆኑ ይችላሉ። ትክክል። መቼ ምን እንደሚፈጠር ምናምን አታውቀውም። ስለዚህ ይሄ ይመጣል ብዬ እኔ ማስቤም አላውቅም። እኔ የቢዝነስ ማኔጅመንት ተማሪ ነኝ በነገራችን ላይ ሳልማር ቀርቼ አይደለም እንደዚያ ቢዝነስ ውስጥ የገባሁት። ግን ሺህ ጊዜ ብትማር መክሰር ካለብህ ትከስራለህ። እሱማ ሁሌ ሙሉ ቀን እንደገና ያው መውደቅም ካለብህም ደግሞ ትወድቃለህ። ትልቁ ነገሩ ከወደክበት ለመነሳት ራስህን ማስተካከል መቻል ነው። ትናንትና የሰራው ስህተት ምንድን ነው የሚለውን ነገር እሱ ላይ ነው መስራት መቻል ያለብህ እንጂ እንደ ሌሎቹ ራሴን ለማጥፋት ምናምን ያው እንደነገርኩህ ነው። ማንም ሰው ይወድቃል፣ ማንም ሰው ይነሳል። ስለዚህ ምናልባት ግን ቅድም የጠየቀኝ አንድ ጥያቄ አስረግጬ የመለስልህ ነገር ምንድን ነው ታውቃለህ? ለመውደቄ ምክንያት የሚሆነው ብዬ የማስበው የተለያየ ጊዜ ወደ ቢሮ ስገባ ሁሉም ጋር ሲሄድ እዛም ጋር ተቆጣጥረው ምናምን የተቀመጡ የሆነ ነገር ምናምን ነገር አያለሁ። ምንድን ነው እያልኩኝ ከጥበቃዎቹ ጋር እጣላለሁ። አካባቢው ደግሞ እንዲህ አይነት ነገር ሊጣል የሚችልበት ምንም ነገር የለም። የሚገርም ነገር ይሄ የተቋጠረ ነገር ልጥልበት የምትችለው አስበው እንግዲህ በካምፓኒ ደረጃ እንዴት ነው? ወይም ደግሞ በሆነ ድርጅት አካባቢ ላይ እንዲህ ተቋጥሮ የሆነ ነገር እዛ ጋር የሆነ ነገር አንድ ቢሮ ሲሄድ የሆነ ነገር ተቋጥሮ አገኛለሁ። የሆነ ቢሮ ሲሄድ የሆነ ነገር ተቋጥሮ አገኛለሁ። ይሄ ነገር በቃ የሆነ ምናልባት ለውድቀት መነሻ ይሄ ይሆናል ብዬ ነው የማስበው። የሚገርምህ ነገር ማለት ነው እኔ ከማንም ሰው ጋር በምንም አይነት ጉዳይ እኔ ምን ንክኪ ምናምን ነገር የለኝም። እንደዚህ አይነት ነገር ውስጥም ደግሞ ገብቼም አላውቅም፣ ልገባም አልፈልግም። ለምን እንዲህ አይነት ነገር እንደዚህ አይነት ሰዎች ለምን እንደዚህ አይነት ነገር ሊያደርጉብኝ እንደፈለጉ አልገባኝም። እኔ ምናልባት የምትጠራጠረው ሰው አለ ማለት እንደዚህ በተደጋጋሚ ምናልባት ወይ ኖርማል ዝም ብለህ ስታልፍ ሌላ ነገር የሆነ የሚያሳይ ሀብት ሊኖር ይችላል። ወይንም ደግሞ በንግግር አጋጣሚ አንዳንድ ቀን አይታወቅምና የተቀያየምከው ሰው አለ። ምናልባት የምትጠራጠረው በደንብ የምትጠራጠረው ሰው ሊኖር ይችላል ታስባለህ? ያው እንግዲህ በስራ አጋጣሚ ከብዙ ሰዎች ጋር ትገናኛለህ። ሁሉንም ሰው ልታስደስት አትችልም። እቀያየማለሁ ብለህ አይደለም። ይሄ ትልቅ ቢዝነስማን ስትሆን እቀያየማለሁ ብለህ ሳይሆን በሆነች ነገር ምናምን አንተ ሳትሆን እነሱ ሊቀየሙ ይችላሉ። አንተ አስቀይማለሁ ብለህ አታስብም ማለት እንዴ? ወይ አንድ ቢሮ ሄደህ እዛ የሆነ ነገር ተበሳጭተህ ትመጣና ከአንተ ጋር ጥሩ ንግግር ላላደርግ ይችል ይሆናል። ወይ እዛ ሄጄ የሆነ ነገር እንደዚህ በቃ እንዲህ አይነት ነገሮች ሊፈጠሩ ይችል ይሆናል። ግን እኔ ማን ጠረጥራለህ ብለህ ብትለኝ በስሬ ያሉ ሰዎች ለእኔ ሁሉም ጥሩዎች ናቸው ብዬ የማስበው። ሰራተኞች እንግዲህ ያው ይሰራሉ በአግባቡ። በሆነ ጊዜ የሆነ ኦኬዥን ምናምን ነገር እናዘጋጃለን። እዛ ቦታ ላይ ያላቸውን ዲቴል እንዲናገሩ ምናምን ነገር አደርጋለሁ በባህሪ ማለት ነው። ገባህ? ያው ሰራተኛን መበደል ምናምን ነገር አልፈልግም። ምክንያቱም እኔም መነሻዬ ከትንሽ ስለሆነ እንዲህ አይነት ነገሮች ይደረጋሉ። በተወሰነ ጊዜ አንድ ጊዜ ምናምን የሆነ ነገር ይደረጋል። ኢቭን ያው ቅድም እንደነገርኩ ከካምፓኒውን ብዛት አንጻር እነሱን አሰባስቦ አንድ ላይ አድርጎ በሆነ አጋጣሚ ምናምን የማስተዋወቁም ስራዎች ያው ተመጋጋቢ የሆነ ስራ ስለሆነ የሚሰራው የአንዱን ካምፓኒ ሰራተኞች ከአንዱ ካምፓኒ ሰራተኞች ጋር ስራ አስኪያጆቹ እርስ በራሳቸው ተገናኝተው ምናምን የሚያወሩበት መንገድ ምናምን እንዲህ አይነት ነገሮች ምናምን ነገር እንፈጥራለሁ እንጂ እኔ ጠላት አለ ብዬ እኔ አስቤ አላውቅም። ያው እንግዲህ ለሰራተኞች የማደርገው ነገር ይሄ ነው። ምናልባት የራስህ የውስጥ ጠላት ካልሆነ በስተቀር ማለት ነው። የውስጥ ጠላት ስልህ ደግሞ ያው ከቤተሰቡ አንዱ ሊመቀኝ ይችል ይሆን። ዛሬ እኮ ማንም ለማንም አይተኛም እኮ። ምናልባት ይሄ ነገር ሆነ ማለት ይሄ ነገር ተፈጠረ ብለህ የምታስበው ከመቼ ወዲህ ነው? ማለት ስራውን ከጀመርክ ምን ያክል ጊዜ ይሆናል?
እና በዛን ጊዜ ያ ነገር በሚደረግበት ሰዓት ምን አይነት ላይፍ ላይ ነበር ያለኸው? ማለት የነበርክበት እንቅስቃሴ በደንብ ገበያ ነበረ ወይንስ እንዴት ነበረ? ማለት ያ ነገር መፈጠር ሲጀምር በዛን ቅጽበት ውስጥ ምን ነበር አንተ ያለህበት ከሰው ጋር ያለህበት ግንኙነት ምን ነበረ? ያው በፊት እንደጀመርከው ነው ወይንስ የሆነ አዲስ ነገር ነበረ? ስራው ጥሩ ነበረ። ከሰዎች ጋር ያለ ግንኙነት በጣም መልካም የሚባል ነበረ። ከማንም ሰው ጋር በምን ያው በሶሻል ላይፍ ምናምን ታወቃለሁ። የሆነ ቦታ ሄዳለሁ፣ ቀብር ምናምን ሲሆን ሰርግም ሲኖር አልቀርም። ኦኬ ማህበርም ከጠሩኝ አልቀርም። ማህበርም እንኳን ማለት ነው እንጂ ምንም የምትጠራጠረው ሰው የለህም። ይሄ ያረግብኛል ብለህም በቃ ማለት የሆነ 50-50 እንኳን ቢሆን ሰው ትጠራጠራለህ አይደል? ነው እኮ ምንድነው መሰለህ ቅድም ልነግርህ እንደሞከርኩት ሰው ሊያጠቃህ የሚችለው የሩቅ ሰው አይደለም። ሊያጠቃህ የሚችለው እስርህ ጉያ ስራ ያለ ሰው ነው የሚያጠቃህ። እንዲህ አይነት ነገሮች ናቸው ሊሆኑ ወይም ደግሞ ሊፈጠሩ የሚችሉት ለማለት ፈልጌ ነው። እና አሁን እንዲህ ነው ብዬ ከሌ ብዬ ምናምን ነገር ልነግርህ ባልችልም የራሴ የሆነ ሰው ግን ሊያጠቃህ እንደሚችል ነው። ያው እኔ እሱማ የተለመደ ነው። የቅርብ ሰው ነው የሚያጠቃህ። እንዴት ነው ትዳር ምናምን የለም እንዴ? እስካሁንም ልጆችም አላየሁም ባለቤትም ምናምን። ምን የልጅ ፎቶ ነው እንዴ? እሺ ባለቤቴ ነበረች። ኦኬ ባለቤቴ ልጅ በህይወት የለች። ምን ከባድ ነው። እና አሁን ብቻህን ነው የምትኖረው ማለት ልጅ ምንም ከሷ የለህም? አይ እኔ ልጅ የለኝም። እና ማለት ከዛ በኋላ ስንት ዓመት ይሆናታል ካረፈች? ይቅርታ ግን ማመህ። አይ ችግር የለውም ያው ብዙም አይደለም ማለት ምን ያክል ዓመት ማለት ከዛ በኋላ ለማግባት ምናምን አልሞከርክም? ያው ወንድ ልጅ ነው መቼም ይከብዳል ነው ይከብዳል። በርግጥ ግን ያው እንትን ነው አሁን በእኛ ስራ ውስጥ በነበርክበት ሰዓት ላይ ያው አንደኛ የራስን ፐርሶናሊቲ ለመጠበቅ ያለህን ግንኙነት ውስን ማድረግ መቻል አለብህ። ያው ከቢዝነሱ አንፃር ማለት ነው። እና እዛም ስትሄድ ምናልባት ሰዎች ለአንተ ጥሩ አመለካከት ላይ ኖራቸው ይችላል። ምናልባት አሁን እኔ እዛም አለማለቴ ነው እኮ አሁን እኔ ስሜ ተጠብቆ ቢያንስ የተወሰነ ነገር ኪሳራ እንኳን ቢኖርብኝ ስሜ ግን አልከሰረም። ገባ? ያ ስሜ ያልከሰረበት ምክንያት እኔ እዛም አለማለቴ ነው። ዋናው ነገር ስም ነው። ለቀጣይም ስራ ብትሰራ ማለት ግን እኔ አንድ ጥያቄ መጠየቅ የምፈልገው ነገር እንዴት ምን ያክል ዓመት ቆየ? ይቅርታ ግን ማለት እንዴት ልጅ አልወለድክም? እድሜህም ትንሽ እየገፋ ነውና በእኛ ልክ አይደለም፣ በእኛ እድሜ ውስጥ አይደለምና ቢያንስ እኛ እንኳን ልጅ ያስፈልገናል የምንልበት ወቅት ነው አሁን እድሜያችን ማለት ነው። ግን እኔና ያንተ እድሜ ደግሞ በጣም አይገናኝም እኮ ለዛ እኮ ነው ከግማሽ በላይ ነው የምንበላለጠው። ኧረ በደንብ አንተ አሁን በዚህ ሰዓት ማግባትም መውለድም ምናምን የሚለው ነገር ማሰብና መጨነቅ ያለብህ ማለት ነው። ምናልባት እኔ ከሷ የወለድኳት አንድ ልጅ ነበረች። ግን ብቻ በሆነ አጋጣሚ ነው ያቺ ልጅ ሌላ የሚያውቅ ሰው የኔ እንዳልሆነች ምናምን ነገር ሲነግረኝ ነው በቃ ሌላም ሴት የመቅረቡ ፍላጎቱ ምናምን ነገር ያላደረብኝ ምናምን ማለት ነው። አይ መቼም እኔ ስለ ለአንተ መምከር አልችልም ማለት ልጅ ሆናለሁ። ግን አንዳንዴ ጊዜው አሁን ዘመናዊ ሆኗል። ቢያንስ ያንተ ልጅ አይደለችም ስለተባልክ ብቻ ሳይሆን ያው ነፍሷን ይማር ነው ያገባህ ሲዩ ልጅ ከሌላት አንተ ጋር በነበራት ቆይታ ልጅ ከወለደች መቼም አንተ ነው ልትሆን የምትችለው ወይ ደግሞ ዲኤንኤ ማስመርመር ይችላል። ዲኤንኤ ራሱ እኮ ማስመርመር ይችላል ነበር። ዲኤንኤ ምናምን ተመርምሮ መጥቶ ነበር። የዲኤንኤ ውጤት የኔ እንዳልሆነ ነው የተረዳው። ስለዚህ በቃ ከዛ በኋላ ሁሉም እንደሱ አይነት ጭራቅ ስለሚመስሉኝ ማንንም ሴት መቅረብ አልፈልግም። ግን ይሄን ጉዳይ ከዚህ በኋላ ባጠይቀኝ ደስ ይለኛል። ይቅርታ እኔ ስለ አንዳንድ ነገሮችን ለተመልካቾችም እና ደግሞ እኛም የኛ ተመልካቾችን ብዙ ነገር እያገዙን ነው። ለእንዳንተ አይነት ሰዎች ብዙ እያገዙ ነው። አንዳንድ ጊዜ ምን አይነት ነገር አለ መሰለህ እናንተ ጋዜጠኞች ስትባሉ በቃ ሁሉ ነገር እንዲህ ስለዚህ ወዳም ነገር ገብታችሁ ነው የምታደርጉትና ምንድነው ይሄ? አይ ስልህ ማወቅ የሰውየውን ፐርሶናሊቲ መጠበቅ መቻል አለባችሁ። እሱማ ልክ ነህ እኮ ያው ምናልባት የምናግዝ ነገር ካለ ስለዚህ እኔ አላውቅም፣ ግን እኔ በሚገባኝ መንገድ ሰው የራሱ ክብር አለው አይደል?
የራሱ መጠየቅ ያለበት ደግሞ የራሱ እኔም እኮ ይቅርታ እያልኩ እኮ ነው የጠየቅኩህ። የሚጠይቅበት ጥያቄ አለው አይደል? ይቅርታ እያልኩ ነው የጠየቅኩህ። ከዚህ በኋላ ግን ይሄ ነገር አታሳቢ። በቃ ችግር የለውም። አይ ምናልባት ፈቃደኛ ከሆንክ እያልኩ ነበር ስጠይቅህ ነበረ። አይ እኔ በጣም እንትን ነው ስሜታዊ ስለመሆን ይቅርታ፣ በጣም ይቅርታ። እና አሁን ማለት አንደኛው ወደ ፕሮግራማችን ንግባ። ምናልባት አሁን ወደፊት ያው አንዴ ስለከሰርክ ሁሌም ክሳራ ውስጥ ትገባለህ ማለት አይደለም እና አሁን ምናልባት እኛ ልንረዳ የምንችለው ነገር ምንድን ነው እስኪ? እና ወይ ደግሞ አሁን ወደፊት መስራት የምትፈልገው ምንድን ነው ብለህ ታስባለህ? ማለት በፊት ወደ ነበርክበት ህይወት ለመግባት አይ እንትን ነው ምንድን ነው ኪሳራ ስልህ አሁን ሙሉ ለሙሉ 100% አይደለም ኪሳራው። የተወሰኑ ነገሮች አሉ። ቢያንስ አንዳንድ የቆሙ መጋዘኖች አሉ። ቢያንስ እነሱን እንኳን በዚህ ሰዓት በፊት እኔ ስጠቀምባቸው የነበሩት መጋዘኖች እነሱን ማከራየት ይችል ይሆናል። አንዳንድ መኪኖች አሉ የቆሙ መኪኖች፣ እነሱ የሚነሱበት አይነት ነገር ምናምን ነገር ሆኖ እንደገና መልሰው ወደ ስራ የሚገቡበት የጭነት መኪኖች አሉ። የተወሰነ የጭነት መኪኖች አሉ እና እነሱ የጭነት መኪኖች ከቆሙበት ቦታ አንስቶ አስጠግነው ምናምን ወደ ስራ የሚመለሱ እንደዚህ በአንድ የትልቅ ቦታ ምናምን ሳይሆን በቃ መጋዘኖችን በማከራየት እኔ ስጠቀምባቸው የነበሩት መጋዘኖች የተወሰኑ አሉ። የተወሰኑ የቆሙ መኪኖች አሉ። እነሱን ወደ ስራ በማስገባት ለማሰራራት ሙከራ አድርጋለሁ። በጣም ጥሩ። እኛም እስኪ የምናግዝህ ነው የሚሆነው። አንዳንድ ነገሮችን ከአንተ ጋር ለማውራትም ያው እኛ ተጠቁመን የመጣ ነው። አላወራንም ታውቃለህ። አሁን ነው ገና ያወራንም አይደለ ከአንተ ጋር። ስለዚህ እስኪ እኛ የምናግዝህ ነገር ሊኖርም ስለሚችል እስኪ ስልክህን ምን ያዝና እስኪ ስልክ ውስጥ እስኪ እና የምናግዝህ ነገር ሊኖር ስለሚችል የሚያስፈልጉህን ነገሮች እየተደዋወልን እንትን እንላለንና ስልክህን ብትሰጠን ፈቃደኛ ከሆንክ። እሺ እሺ ከቤ ነው። እሺ በቃ እንደውልልሃለን። እኛም ደግሞ ከጎንህ ነን፣ ያለውን ነገር እናግዛለን። ስለነበረን ቆይታ ከልብ እናመሰግናለን። እሺ መልካም ጊዜ። እሺ እሺ ቻው። እሺ አመሰግናለሁ። ቴንክ ዩ። እሺ ኔክስት ቀስ በላውጣ። እሺ ችግር ምን ጨቅጫቃ ነው የመጣብኝ ባካችሁ። ከመሬት ተነስቶ ማቆ ጉዳይ ላይ አሎ፣ እንዴት ነሽ ፍቅር? ሰላም ነው አለን። እኔ የምልሽ የሆኑ ሰዎች መተው ጋዜጠኛ ነባዮች እዚህ መተው አንዳንድ ነገር እንረዳለን ምናምን ነገር ብሎ መተው አወርቶ የነበረ ምናምን ነገር ነው። ጭራሽ ስለ ባለቤቴ ምናምን ነገር ጠይቀኝ። እኔ እንደዚህ አይነት ጥያቄ ያጠይቀኝ ምናምን ነገር በቃ የለች ሞታለች ምናምን ብዬ ከነገርኩት በኋላ በጣም አጥብቆ ጠይቆ የሞከረ እኔ ግን እንዳትጠይቀኝ ምናምን ብዬ ጥያቄው በጣም ሲዛዛብኝ ጊዜ በቃ ደበረኝና ተው በቃ ስለዚህ ጥያቄ አታንሳ ምናምን ነገር ብዬ ነገርኩት እና ያው እሱም እሺ ያለ ያው እንረዳለን ምናምን ነገር ነው። ምን ሊሄዱ እንደሚችሉ የደረጃ ጋዜጠኛ አይገባኝም እኮ አይገርምሽም? ከራሳቸው መቀበሪያ ቦታ አጥተው እያደረጉ ህዝብ ሀብቴ ነው ምናምን እያሉ ጭራሽ እንረዳሃለን ምናምን ብሎ መጡ። ብቻ ግን እኔ ምንም ያማሩኝ ነገር የለም። አላማሩኝ፣ በጣም አላማሩኝ። ስለዚህ ማንኛውም ሰው መጥቶ አንቺ ጋር እንደዚህ በምንም አይነት ጉዳይ ላውራሽ ብሎ ቢልሽ በጭራሽ እንዳታወራቸው። እሺ እኔ የማውቀው ጉዳይ የለም ምናምን በይና ጭራሽ እንዳታወራቸው እና በቃ ትንሽ አስደብሮኝ ነው የሄደው። የት ነው ያለሽው? በቃ ነይ በእናትሽ ትንሽ አዝናኝ ይሄና ቡና ምናምን አፍላለሽ እዚህ አፍታችኝ። ማንም ሰው ግን ስለዚህ ጉዳይ ምናምን በምንም አይነት ጉዳይ ማንም ሰው ቢጠይቅሽ መልስ እንዳለች እኔ በጣም የገረመኝ አንድ ጋዜጠኛ ስንት የተውኩትን ታሪክ በቶ እዚህ ዛሬ እንደኔ ምናምን ብሎ ሲል በጣም ገርሞኛል እኮ እና በቃ ለማንኛውም ነይ እሺ በቃ ነይ አሁን ነይ በቃ ብቻዬን ነኝ። እሺ በቃ ቻው። እሺ ጌታ ቆይ እንደመጣ ራሴ በጣም ግራ ገብቶኛል። ደግሞ ለዛ ይልኛል